ታውቂያለሽ ሁሉ ጊዜ ሳይሽ አክስቴ ነው የምታስታውሽኝ። እንደሷ ግርማ ሞገስ አለ ማለት ነው? አይ የፊታችሁ ቆዳ በጣም ነው የሚመሳሰለው። አሃ እንደኔ ቀይ ናት እንዴ? የ90 ዓመት አሮጊት ናት እባክሽ። ኢሳም ግን ከተጋባን በኋላ በጣም ጸጉር እየሸሸን። በዚህ አይነትማ መመለጤ ነው። ለምንድን ነው ግን የኛ የሴቶች ጸጉር እንደናንተ የማይመለጠው? ሚስቱ ስለማታገቡ ነው። ናማ እንደው የሰው ልጅ ግን ከምንድን ነው የተፈጠረው? ካፈር ነው ፈጣሪ ፈጥሮት ነው። አንቺ ደግሞ ባክ ከዝንጀሮ ነው የተፈጠርነው። እኔ የመጣሁበትን ነግሬሻለሁ። እንግዲህ አንቺ ታውቂያለሽ። ለምን ግን አታገቢም? ባክ የዘንድሮ ወንዶች ለትዳር አይሆኑም። አያቴ በቤት አሉ ላናግርልሽ። ደግሞ ሀብታም ናቸው። ይሄን እሳቸውን ባገባ እኮ ለገንዘብ ብላ ነው ያገባቻቸው ምናምን ልትለኝ ነው? አይ አይደለም፣ ተረት መስማት ስለምትወጂ ልትሰሚያቸው። አንቺ ምንድነው ስልኬ የምትሰልዩ? ታማኝ ነኝ አልኩሽ እንዴ? ባክ ባሏን የቀበረች ሴት ብቻ ናት በባሏ የምትተማመን። ኧረ ፋታ እየሰጣችሁ ነኝ። እኛም ስልካችን ፈገግታህ እንደሚያምር ግድ ነገር ያውቃለሁ። አታውቂም እና ለምንድን ነው ዝም ብለህ የምትገለፍተው? ይኩዬ እንዴት ነሽ? ሰላም ነው። ኢሳም ግን ቢልሽ ነው። ቆይ ዘመን ሰማል እኔ ግን ሁልጊዜ ፊቴን ሳይ በቃ የተጨመዳደደ ጥቁር ቁርቁር ያለ ራሷን የጣለች አሮጊት እኮ መስሎ ነው የሚታየኝ። እስኪ ቢያንስ ለሞራሌ እንኳን የሆነ ነገር ቆንጆ እንደሆነ ነገር እይታች ነው በጣም ቆንጆ እንደሆነ ያየሁት። የኔ ስመጥር ወርደኖት ዋሪዳ ባረናዳ አህመዳ በጣም እንጂ በጣም ይኩዬ እንዴት ነሽ? ሰላም ነው። ኢሳም ግን ቢልሽ ነው። ቆይ ዘመን ሰማል